በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሀብታምና ድሃ ክፍል 8። አንዳንድ ሰዎች በዚህኛው ሕይወት ብቻ ይቀጣሉ። ሌሎች ደግሞ እንዲህ ሳሉ ምንም አይነት ክፉ ቀን ሳይገጥማቸው ለእነርሱ የሚገባውን ቅጣት ሁሉ በሚቀጥለው ሕይወት ይቀበላሉ። እንደገና ሌሎች ደግሞ በአጸደ ሥጋና በአጸደ ነፍስ ይቀጣሉ። ከእነዚህ ከሦስቱ የታደለ ነው ብለህ የምትጠራው የትኛውን ነው? እኔን በእርግጠኝነት የሚመስለኝ ግን በአንደኛ ደረጃ የሚቀመጡት በዚህ ዓለም ሳሉ ተቀጥተው ኃጢአቶቻቸውን ያስወገዱት ናቸው። ከእነርሱ ቀጥሎ በሁለተኛ ደረጃ የሚቀመጡት የትኞቹ ይመስሏችኋል? ምናልባት በዚህኛው ዓለም ማለትም በአጸደ ሥጋ ሳሉ ምንም አይነት መከራ ሳይቀበሉ በሚመጣው ሕይወት ቅጣታቸውን የሚቀበሉት ናቸው ትሉ ይሆናል። እኔ ግን ይህንን አልልም። በሁለተኛ ደረጃ የሚቀጡት በአጸደ ሥጋና በአጸደ ነፍስ የሚቀጡት ናቸው። በዚህኛው ዓለም ስለ ኃጢአቱ የተቀጣው በሚመጣው ሕይወት ቅጣቱ ይቀልለታል። ነገር ግን ቅጣቱ በሙሉ በሚመጣው ዓለም ለመቀበል የሚገደደው ልክ እንደዚህ ባለጸጋ ሰው ምሕረት የሌለውን ቅጣት ይቀበላል። ምክንያቱም ከኃጢአቶቹ አንዱን እንኳ በዚህ ምድር ሳለ ስላላስወገደ አንዲት ጠብታ ውሃ እንኳ እስካለማግኘት ድረስ ከባድ ቅጣት ይቀጣል። ኃጢአትን ሰርተው ጥቂት ክፉ ቀን በዚህ ከሚያጋጥማቸው ሰዎች ይልቅ ስለ ፍላጎቶቻቸው በነፃነትና በቅምጥልነት እየተደሰቱ በዚህ ሳሉ ላልተቀጡት በጣም አዝናለሁ። የኃጢአትን ቅጣት በዚህ ሳሉ አለመክፈል ከዚህ በኋላ ቅጣቱን የበለጠ ከባድ ያደርገዋል። ስለዚህ የወደዱትን በማድረግ በቅምጥልነትና በሀብት መደሰት ኃጢአተኞችን ለታላቅ ቅጣት የሚያዘጋጇቸው መንገዶች ናቸው። እግዚአብሔር እኛ ኃጢአተኞችን መውደዱንና ማክበሩን ካላወቅንበት በራሱ ወደ ጥልቁ የእሳት ባህር ያስጥለናል። አንድ ሰው በእግዚአብሔር ትዕግስት የሚደሰት ነገር ግን በአግባቡ የማይጠቀምበት ከሆነ ከባዱን ቅጣት ይቀበላል። የእግዚአብሔር ትዕግስትና ከበሬታው እያለው በክፋቱ ከቀጠለ ከዚህ ቅጣት ማን ሊያድነው ይችላል? በዚህ ሳሉ በእግዚአብሔር ትዕግስት ብቻ የሚደሰቱ ነገር ግን ንስሐ የማይገቡ ከሆኑ በወዲያኛው ዓለም ቁጣን በራሳቸው ላይ ይሰበስባሉ። እስቲ ቅዱስ ጳውሎስ የሚለንን እንስማ። አንተም እንደዚህ በሚያደርጉ የምትፈርድ ያንም የምታደርግ ሰው ሆይ አንተ ከእግዚአብሔር ፍርድ የምታመልጥ ይመስልሃልን? ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ሳታውቅ የቸርነቱንና የመቻሉን የትዕግስቱንም ባለጠግነት ትነቃለህን? ነገር ግን እንደ ጥንካሬና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 3 እስከ 5። ስለዚህ በሽቷቸው እያወዱ ቀኑን በስካር እያሳለፉ ታላቅ ክብርና ኃይል እንደያዙ በሀብትና በቅንጦት ስመጥርና ዝነኛ የሆኑ ነገር ግን ስለሰሩት ኃጢአት ምንም አይነት ክፉ ቀንና መከራ ያላጋጠማቸውን ሰዎች ስንመለከት በተለይ ስለዚህ ምክንያት ብቻ ለእነርሱ እናልቅስላቸው፣ እንዘንላቸው። ምክንያቱም ስለ ኃጢአታቸው አልተቀጡም። አንተ በሰውነት ውስጥ ውሃ በሚቋጠር በሽታ ወይም በጣፊያ በሽታ ወይም ከፍተኛ ደረጃ በደረሰ የጨጓራ ህመምና ሰውነቱ ብዛት ባለው ቁስል የተወረሰን ሰው ብትመለከትና ይኸው ሰው ሲጠጣ እንደ ልቡ ሲፈነጭና በሽታውን ሲያባብስ ብትመለከተው ከመደነቅህ ባሻገር በቅንጦት ሕይወቱ የታደለ ነው አትለውም።
እንዲያውም በዚህ ምክንያት ብቻ ታዝንለታለህ። ስለ ነፍስም ልክ እንደዚህ ባለ መንገድ ልታስብ ይገባል። በታላቅ ብልጽግና ውስጥ እየተደሰተ ምንም ክፉ ቀን ሳይገጥመው በክፋት ውስጥ የሚኖር ሰው ብትመለከት በዚህ ምክንያት ብቻ ለዚህ ሰው ልታዝንለት ይገባል። ምክንያቱም ይህ ሰው እጅግ በከባድ ደዌ ተይዞ ሳለ መቀናቱና እንደፈለገው መሆኑ በሽታውን የበለጠ የከፋ ስለሚያደርገው ነው። ክፉ ወይም መጥፎ ነገር ኃጢአት እንጂ ቅጣት አይደለም። ምክንያቱም ኃጢአት ከእግዚአብሔር ሲለየን፣ ቅጣት ግን ቁጣውን አቀዝቅዞ ወደ እርሱ ስለሚመራን ነው። ይህን እንዴት እናውቃለን? ነቢዩ ኢሳይያስ የሚናገረውን አድምጡ። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ። የተቀጠረችባት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ 2። በሌላ ቦታ ላይ ደግሞ ይኸው ነቢይ እንዲህ ብሎ ጽፏል። አቤቱ ሥራችንን ሁሉ ሰርተህልናልና ሰላምን ትሰጠናለህ። ትንቢተ ኢሳይያስ ምዕራፍ 26 ከቁጥር 14። አንዳንዶች በዚህ፣ ሌሎች ደግሞ ከዚህ በኋላ፣ እንደገና ሌሎች ደግሞ በአጸደ ሥጋና በአጸደ ነፍስ እንደሚቀጡ አብራርተን እንመለከታለን። የመጀመሪያዎቹን በተመለከተ ሐዋርያው ቅዱስ ጳውሎስ ሳይገባቸው የምስጢር ተካፋዮች የሆኑትን በመውቀስ የተናገረውን እናድምጥ። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ ሁሉ የጌታን ሥጋና ደም ስለማይለይ ለራሱ ፍርድ ይበላል ይጠጣልምና። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 27 እስከ 29። ይህን ከተናገረ በኋላ ወዲያውኑ ከዚያው በመቀጠል እንዲህ ይላል። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 30 እስከ 32። እዚህ ያለው ቅጣት ከዚህ በኋላ ከሚመጣው ቅጣት እንዴት እንደሚያወጣን ተመለከታችሁ? ይኸው ሐዋርያ በሌላ ቦታ ሴሰኞች በዚህ ዓለም ሳሉ ሊቀበሉት ስለሚገባቸው ፍርድ እንዲህ ብሎ ጽፏል። መንፈሱ በጌታ በኢየሱስ ቀን ትድን ዘንድ እንደዚህ ያለው ለሥጋው ጥፋት ለሰይጣን እንዲሰጥ ፍርዴ ነው። አንደኛ ቆሮንቶስ ምዕራፍ 5 ከቁጥር 5። በአልዓዛር ምሳሌ ውስጥም ይህ በግልጽ ተቀምጧል። እርሱ በዚህኛው ሕይወቱ የሰራው ክፉ ሥራ ቢኖር እንኳ እዚህ ሳለ ከኃጢአቱ ታጥቦ ወደዚያኛው ሕይወት ንጹሕ ሆኖ ተሸጋግሯል። ይህንን ለ38 ዓመታት ያህል በአልጋው ላይ ሽባ ሆኖ በተኛው በመጻጉዕ ታሪክ ውስጥ በግልጽ እናነባለን። ይህ ሰው በረዥሙ የበሽታው ዘመን ውስጥ ኃጢአቶቹን አስወግዷል። በኃጢአቶቹ ምክንያት እንዲህ ባለው ሁኔታ ውስጥ መገኘቱን በማስመልከት ኢየሱስ ክርስቶስ የሰጠውን ምስክርነት እናድምጥ። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። የዮሐንስ ወንጌል ምዕራፍ 5 ከቁጥር 14። ስለዚህ ከእነዚህ ንባቦች በግልጽ የምንረዳው ነገር ቢኖር ሰዎች በዚህኛው ሕይወት በመቀጣት ኃጢአታቸውን ማስወገድ እንደሚችሉ ነው። እስቲ በአጸደ ሥጋና በአጸደ ነፍስ ለሚቀጡ ሰዎች ደግሞ እንመልከት። እነዚህ ሰዎች ስለ ኃጢአታቸው ክብደት በዚህኛው ዓለም የሚቀበሉት ቅጣት በቂ ባለመሆኑ
ዳግመኛ በአጸደ ነፍስም የሚቀጡ መሆኑን ኢየሱስ ክርስቶስ ለሰዶምና ለገሞራ ሰዎች የተናገረውን በማስረጃነት መመልከት ይቻላል። ከማይቀበላችሁም ቃላችሁን ከማይሰሙ ሁሉ ከዚያ ቤት ወይም ከዚያ ከተማ የእግራችሁን ትቢያ አራግፉ። እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ ሀገር ይቀልላቸዋል። የማቴዎስ ወንጌል ምዕራፍ 10 ከቁጥር 14 እስከ 15። ይቀልላቸዋል በሚለው ቃል ውስጥ በአጸደ ነፍስ እንደሚቀጡ ነገር ግን በሚመጣው ዓለም ወይም በፍርድ ቀን ቅጣቱ እንደሚቀልላቸው ይገልጽልናል። አንዳንድ ሰዎች ደግሞ በዚህኛው ዓለም በአጸደ ሥጋ ምንም አይነት ክፉ ቀን ሳይገጥማቸው ቅጣታቸውን በሙሉ በወዲያኛው ዓለም ይቀበላሉ። ይህ ባለጸጋ ሰው ቅጣቶቹ ሁሉ ለሚቀጥለው ሕይወት ተጠብቀው ስለሚቆዩት ምንም ምሕረት ሳያገኝ የማያቋርጥ ቅጣትን እንደሚቀበል ከታሪኩ ተምረናል። ከኃጢአተኞች መካከል አንዳንዶች በዚህኛው ዓለም ማለትም በአጸደ ሥጋ ምንም ክፉ ቀን ሳይገጥማቸው በወዲያኛው ዓለም ታላቅ ቅጣትን እንደሚቀበሉ ሁሉ ጻድቃንም በዚህኛው ዓለም ክፉ ቀንን ታግሰው ታላቅ ክብርን በሚመጣው ሕይወት ይቀበላሉ። ይህም ማለት ሁለት ኃጢአተኞች ቢኖሩና አንደኛው በዚህ ዓለም ሲቀጣ ሌላው ካልተቀጣ የተቀጣው ካልተቀጣው ይበልጣል። እንደዚሁ ደግሞ ሁለት ጻድቃን ኖረው አንደኛው ከፍተኛ መከራ ተቀብሎ ሌላኛው አነስተኛ ቢቀበል ታላቅ መከራ የተቀበለው ይልቃል። ይህም የሆነበት ምክንያት አምላካችን ለእያንዳንዱ እንደየሥራው ስለሚከፍለው ነው። ያን ጊዜም ለሁሉ እንደ ሥራው ያስረክበዋል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 27። ይህ ከሆነ ታዲያ በዚህኛውም በወዲያኛውም ዓለም ተመችቶት በደስታ የሚኖር የለም ማለት ነውን? ሰው ሆይ ይህማ በጭራሽ ሊሆን የማይችል ነገር ነው። አንድ ሰው ይህንን ዓለም በመመኘት ልቅና ከንቱ በሆነ ሕይወት እንደተደሰተ ራሱን በወደደው ሕይወት እያሞላቀቀ በጅላጅልነትና በመረንነት ከኖረ በኋላ በወዲያኛው ዓለም በክብር ያጌጣል ማለት በፍጹም የማይሆን ነገር ነው። ድህነት ባያስጨንቀው እንኳ ፍላጎቱ ያስቸግረዋል። በዚህም ምክንያት ዝቅተኛ ከሚባለው ሕመም የበለጠ በዚህ ጉዳይ የባሰ ይጠቃል። ፈተና ፊት ለፊት ባይጋፈጠው እንኳ ክፉ ሐሳቦች ያለማቋረጥ ይዋጉታል። የሞኛሞኞችን ፍላጎት መግታት፣ ከንቱ ክብርን መገደብ፣ አጓጉል መደፋፈርን መቆጣጠር፣ ከቅንጦት መቆጠብና የችግርን ኑሮ ያለመሰልቸት መቋቋም ቀላል ስራ አይደለም። እነዚህንና እነዚህን የመሳሰሉት ነገሮች የሚያደርግ ሰው ደግሞ በጭራሽ ይድን ዘንድ አይችልም። ተቀማጥለው የሚኖሩ ሊድኑ እንደማይችሉ ሐዋርያው ቅዱስ ጳውሎስ ስለ ቅምጥሊቷ ሴት የመሰከረውን አድምጡ። ቅምጥሊቱ በሕይወቷ ሳለች የሞተች ናት። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 6። ለሴት ልጅ ይህን ያህል ከተባለ ለወንድ ደግሞ የበለጠ ሊባል ይችላል። መድኃኒታችን ኢየሱስ ክርስቶስን የተቀማጠለ ኑሮ የሚኖሩ ሰዎች ወደ መንግሥተ ሰማያት እንደማይደርሱ እንዲህ ብሎ በመናገር ግልጽ አድርጎታል። በጠበበው ደጅ ግቡ፣ ወደ ጥፋት የሚወስደው ደጁ ሰፊ መንገዱም ትልቅ ነውና ወደ እርሱም የሚገቡ ብዙዎች ናቸው። ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነውና የሚያገኙትም ጥቂቶች ናቸው። የማቴዎስ ወንጌል ምዕራፍ 7 ከቁጥር 13 እስከ 14። ታዲያ አምላካችን እንዴት ቀንበሬ ልዝብ ሸክሜም ቀሊል ነው የማቴዎስ ወንጌል ምዕራፍ 11 ከቁጥር 30 ላይ በማለት ተናገረ? መንገዱ የቀጠነ ደጁም የጠበበ ከሆነስ እንዴት ቀንበሩንና ሸክሙን ልዝብና ቀሊል ነው ብሎ ሊጠራው ቻለ? እዚህ ላይ የፈተናውን ጠባይ በአንድ ወገን አስቀምጦ በሌላው በኩል ደግሞ የመንገደኞችን ፈቃደኝነት ያስቀምጥልናል።
እንዲሁ ከአፈጣጠራችን አንጻር ተነስተን የማይቻል ነው የምንለውን ሁሉ እኛ በፍላጎትና በደስታ ከተቀበልነው ቀላል ይሆናል። ይህም ሊቀ ካህናቱና ተከታዮቹ ሐዋርያትን ወደ እርሱ ጠርተው ከገረፏቸው በኋላ በኢየሱስ ክርስቶስ ስም እንዳያስተምሩ አዘው ሲፈቷቸው ስለ ስሙ ይናቁ ዘንድ የተገባቸው ሆኖ ስለተቆጠሩ ከሸንጎ ፊት ደስ እያላቸው እንደወጡ ማለት ነው። የሐዋርያት ሥራ ምዕራፍ 5 ከቁጥር 40 እስከ 41። የሰቃዩ ጠባይ የተለመደውን መከራና ጭንቀት እንደሚያመጣ የተረጋገጠ ቢሆንም የእነዚያ የተገረፉት ሰዎች ፈቃደኝነት የተቀበሉትን መከራ ሙሉ ለሙሉ በአሸናፊነት እንዲወጡ አድርጓቸዋል። ከዚህ ምክንያት በመነሳት ሐዋርያው ቅዱስ ጳውሎስ ይህን ተናግሯል። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 12። ሰዎች ባያሳድዱን ደግሞ ዲያብሎስ በእኛ ላይ ጦርነቱን ይከፍታል። ስለዚህ በታላቅ ጥበብና ባለመሰልቸት ውስጥ ሆነን በጸሎታችን ንቁና እየተረጋጋን የሌሎችን ንብረት የማንመኝ የእኛ የሆነውን ለተቸገሩ የምናካፍል ቅንጦትን ሁሉ ንቀን የምንተው ልብስን ወይም ገበታን የማናበዛ ንፉግነትን፣ ስካርንና ሐሜትን የምናስወግድ ከአሳፋሪና በዋልት ከተሞላበት ንግግር የምንታቀብ አንደበታችን በመግዛት ሁካታ ከበዛበት ቦታ የራቅን ልንሆን ይገባናል። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። ወደ ኤፌሶን ሰዎች ምዕራፍ 4 ከቁጥር 31። እነዚህን ሁሉ ነገሮች በጥንቃቄ መጠበቅ ቀላል ጥረትን የሚጠይቅ አይደለም። በጥበብ መኖርና በዚህ ኃላፊነት ውስጥ አለመዘናጋት ምን ያህል አስቸጋሪ እንደሆነ ከሐዋርያው እንማራለን። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 27። ሐዋርያው ሰዎች ሰውነታቸው በሁሉም መንገድ ታዛዥ እንዲሆን ኃይልንና ጥረትን መጠቀም ሊያስተምሩት እንደሚገባ ሲያመለክት ይህንን አስተማረ። መድኃኒታችን ኢየሱስ ክርስቶስም ለሐዋርያቱ እንዲህ በማለት ተናግሯቸዋል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የዮሐንስ ወንጌል ምዕራፍ 16 ከቁጥር 33። ይህም መከራ ደስታን ያመጣላችኋል ብሏቸዋል። አሁን ያለው ሕይወት እንደ መወዳደሪያ ቦታ ያለ ነው። በዚህ የመወዳደሪያ ስፍራ በሩጫው ሜዳ ውስጥ የሚወዳደሩ ሰዎች አሸንፈው የድል ሜዳሊያ ለማግኘት ከወደዱ ሊዘናጉ አይገባቸውም። ማንም ደግሞ የሕይወትን አክሊል ለማግኘት ከወደደ ከባዱንና አስቸጋሪውን ሕይወት ይምረጥ። እንዲህ ከሆነና በዚህ ዓለም ለአጭር ጊዜ በአስቸጋሪ ሕይወት ውስጥ ካለፈ በወዲያኛው ዓለም ማብቂያ የሌለውን ክብር ይቀዳጃል። በየዕለቱ ምን ያህል ተስፋ አስቆራጭ ነገሮች ወደኛ ይመጣሉ። ትዕግስትን ገንዘብ በማድረግ በአስከፊ ሁኔታዎች ውስጥ ሁሉን እየቻልን መከራዎች እንዳያጠቁን ለሚጠብቀን አምላካችን ምስጋናና ክብርን ለማቅረብ እንዴት ያለ ብርቱ ነፍስ ያስፈልገን ይሆን? ምን ያህልስ ያልተጠበቁ መከራዎች ሊነሱብን ይችሉ ይሆን? ጻድቁ ኢዮብ ብዛት ያላቸውና ከባድ ፈተናዎችን በተጋፈጠ ጊዜ ከአንደበቱ ምንም አይነት የስንፍና ንግግር ሳይወጣው ለአምላኩ ምስጋና ማቅረቡን እንዳላቋረጠ ሁሉ እኛም የሚመጣብንን ክፉ ሐሳብ በሙሉ መልሰን መዋጋት አለብን። አንዳንድ ሰዎች ሙሉ ለሙሉ ሲሰናከሉ ወይም በሌሎች ስማቸው ሲጠፋ ወይም ከባድ በሆኑ በሽታዎች ሲያዙ የእግዚአብሔርን ስም በከንቱ መንቀፍ ይጀምራሉ። እነዚህ ሰዎች ራሳቸውን ለበሽታው ሕመም አሳልፈው ይስጡ እንጂ ከሚገኘው ጥቅም ወይም በረከት ራሳቸውን ያራቁ ናቸው። ሰው ሆይ የመድኃኒትህን
የረዳትህንና የጠባቂህን ስም በከንቱ ስታጠፋ ምን እያደረግክ ነው? ወይስ ከታላቅ የገደል ጫፍ ላይ የመጨረሻ መውደቂያ ወደ ሆነው ጉድጓድ ራስን እየወረወርክ መሆንህን አይታወቅ ይሆንን? የእግዚአብሔርን ስም በከንቱ ብታጠፋ መከራህን ልትቀንስ አትችልም። ትችላለህን? ይልቁንም መከራህን በማባባስ ጭንቀትህን የበለጠ ከባድ ታደርገዋለህ። ዲያብሎስም ለዚህ ጉዳይ ብሎ የሚያዘጋጃቸው ብዛት ያላቸው መከራዎች አንተን ወደ ጉድጓድ ይመሩሃል። እርሱ እግዚአብሔርን ማማረርህን እንደቀጠልክ ሲመለከት መከራዎቹን በመጨመር ከፍተኛ ደረጃ ላይ ያደርሳቸዋል። እንዲህ በማድረግም ለአንዴና ለመጨረሻ ጊዜ እንድትታገለው ያደርግሃል። ነገር ግን በጽናት ተቋቁመህ ለእግዚአብሔር ምስጋና ማቅረብህን ካላቋረጥክ የመከራው ብዛት እየከፋ ይሂድ እንጂ ከአንተ ጋር መዋጋቱ ጥቅም የሌለው መሆኑን ስለሚያውቅ አንተን መፈታተኑን ያቆማል። አንድ ውሻ በማዕዱ ፊት ለፊት ተቀምጦ በመመገብ ላይ ያለው ሰው ፍርፋሪ የሚሰጠው ከሆነ በጽናት ቁጭ ብሎ ይጠብቃል። ነገር ግን ምንም የሚበላ ነገር የማይወረውርለት መሆኑን ካወቀ መጠበቁ ዋጋ የሌለው መሆኑን ስለሚረዳ ከዚያ ቦታ ፈቀቅ ብሎ ይሄዳል። ልክ ውሻው የሚበላ ነገር ይወረውርልኛል ብሎ እንደሚጠብቀው ዲያብሎስም የእግዚአብሔርን ስም የሚያጠፋ ቃል ይወረውርልኛል ብሎ ይጠብቃል። ከወረወርክለት በድጋሚ ያጠቃሃል። ነገር ግን ምስጋና በማቅረብህ ከቀጠልክ በረሃብ አለንጋ ስለምትገርፈው ከጫንቃህ ላይ ተወረውረዋለህ። አንተ ግን በጭንቀት ስዋጥ ዝም ማለት አልችልም ብለሃል። እኔም ምንም አይነት ቃል እንዳይወጣህ አልከለከልህም። የእግዚአብሔርን ስም በከንቱ ከምታነሳ ይልቅ ምስጋናን አቅርብለት። ተስፋ ከመቁረጥም በእግዚአብሔር ታመን። ንስሐ በመግባት ድምፅህን ጮክ አድርገህ በጸሎት እንባህን አንባ። አምላክህንም ከፍ ባለ ድምፅ አመስግን። እንዲህ ባለው መንገድ መከራዎችን ታቀላለህ። ምክንያቱም አንተ ለጌታ ለእግዚአብሔር ምስጋና ስታቀርብ ተራዳኢነቱ በአጠገብ ስለሚገኝ ዲያብሎስ ከአንተ ይሸሻል። የእግዚአብሔርን ስም በከንቱ ብታነሳ ወይም ብታማርር ግን የእግዚአብሔርን እርዳታ ከአንተ ስለምታርቅ ዲያብሎስ በአንተ ላይ የበለጠ እንዲነሳሳ በማድረግ ራስህን የከፋ መከራ ውስጥ ትከታለህ። ምስጋና የምታቀርብ ከሆነም የዲያብሎስን ደባ ከአጠገብ ስለምታጠፋ የጠባቂህ የእግዚአብሔርን እንክብካቤ ወደ አንተ ታቀርባለህ። ክፍል 9 ይቀጥላል። ይህ የመምህር አያሌው ዘኢየሱስ መንፈሳዊ የዩቲዩብ ቻናል ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን ይደግፉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።